አቅምና ፍላጎት የሚመሳሰሉ የሚመስሉ ነገር ግን እርስ በእርሳቸው የሚቃረኑ ኃይሎች ናቸው። ሰው ምድር ላይ ሲኖር ወይ አቅሙን ለማውጣት ይኖራል ወይ ደግሞ ፍላጎቱን ለማውጣት ይኖራል። አቅም ማለት ሰው ራሱን የሚገልጽበት ሥራ ነው። ማንነቱንና እምነቱን የሚያሳይበት የድርጊት ኩነት ነው። ፍላጎት ስንል ደግሞ ሰው ራሱን የማይገልጽበት ነገር ግን ሌላ ነገር ያገኝ ዘንድ የሚያደርገው ድርጊት ማለት ነው። ፍላጎት ሰው ድርጊቱን ስለፈለገው የሚያደርገው ነገር ሳይሆን ከድርጊቱ በኋላ ለሚመጣው ነገር ብሎ የሚያደርገው ነገር ነው። እዚህ ምድር ላይ ለአቅሙ ብቻ የሚኖር ሰው የለም። ለፍላጎቱ ብቻም የሚኖር ሰው የለም። ሕይወት አቅምና ፍላጎት በተሰኙ ሁለት ተቃራኒ ኃይሎች የምትመራ ናት። ሰው ደግሞ ምድር ላይ ሲኖር ወይ ለአቅሙ ወይ ደግሞ ለፍላጎቱ ያደላል። ምድር ላይ ያለ ሰው ወደ አቅሙ ነው የሚያደላው ወይስ ወደ ፍላጎቱ? አብዛኛው ሰው ወደ ፍላጎቱ የሚያደላ ነው። ጥቂት የሚባሉ ሰዎች ደግሞ ወደ አቅማቸው ያደላሉ። የአቅምና ፍላጎት ኃይል ማብቂያ የለውም። ማብቂያ የለውም ስንል መድረሻ የላቸውም ማለታችን ነው። ተሳክተው ሲያልቁ ድጋሜ በሌላ እምቅ ኃይል ራሳቸውን በሰው ጭንቅላት ውስጥ ሰርተውና ገንብተው ወደ ምድር ይወጡ ዘንድ እንደ አዲስ ይፈጠራሉ ማለት ነው። ሰው ምድር ላይ ሊያስስ የተፈጠረ ፍጥረት ነው። ሲያስስም ወይ ውጫዊውን ነገር ያስሳል ወይ ደግሞ ውስጣዊውን ነገር ያስሳል። የሚያስሰውም አሰሳ ከውስጥ ወደ ውጪ የሆነ እንጂ ከውጪ ወደ ውስጥ የሆነ አይደለም። ሰው ደግሞ በውስጡ አቅምና ፍላጎት የሚባሉ ኃይሎች አሉት። ሰው ከሁለቱ አንዱን ያወጣና ሥጋ ያለብስ ዘንድ እዚህ ምድር ላይ ይኖራል። ሰው የሚያደርገው ውጫዊ ድርጊት ውስጥ ባለው እምቅ ኃይል የሚወሰን ነው። ይህ እምቅ ኃይል ደግሞ ወይ አቅም ነው ወይ ደግሞ ፍላጎት ነው። አቅም ያልታየ ነገር ግን በሰው ውስጥ ያለ ኃይል ነው። አቅም በሰው ውስጥ ያለ ያልወጣ ግን ሊወጣ የተገባ እምቅ ሐሳብ ነው። ሰው ምድር ላይ የተፈጠረው አቅሙን ያሳይና በውስጡ ያለውን ሐሳብ ሥጋ ያለብሰው ዘንድ ነው። አቅም ሰው ለፈለገው ነገር የፈለገውን የሕይወት ጉዞ ሲጓዝ ማለት ነው። ፍላጎት ስንል ደግሞ በሰው ውስጥ ያለ ሰው አንድን ነገር ያገኝ ዘንድ የሚያደርገው ድርጊት ነው። ፍላጎት ሰው ለፈለገው ነገር ያልፈለገውን የሕይወት ጉዞ ሲጓዝ እንደማለት ነው። አንድ ሰው የአቅምን መንገድ ይጓዛል ማለት የፍላጎትን መንገድ ጭራሽ ይተዋል ማለት አይደለም። አንድ ሰውም የፍላጎትን መንገድ ይጓዛል ማለት የአቅምን መንገድ ጭራሽ ይተዋል ማለት አይደለም። ሕይወት አቅምና ፍላጎት በተሰኙ ሁለት ተቃራኒ ኃይሎች የምትመራ ናት። ፍላጎት እንደ አቅም የግድ ሥጋ መልበስ የለበትም። ምክንያቱም ፍላጎት ለውጫዊው ክስተት የሚደረገው ልፋት ነው። ሰው አቅሙን ሥጋ ያለብስ ዘንድ መጣር አለበት። ምክንያቱም አቅም ከውጭ ያለውን ክስተት ሳይሆን በሰውየው ውስጥ ያለውን የሕይወት እምነት የሚተርክ ስለሆነ ነው።